በኢሊትና በህዝቡ መሃል ያለው ልዩነት ሁሉም ሰው በቀን 24 ሰዓት አለው እንበል ነው ያልኩት። እኔ እርግጠኛ አይደለሁም። ኢሊቱ በዚህ 24 ሰዓት ሞያው፣ ትምህርቱ ወይም እንደገና ቢዝነሱ ትኩረት ሰጥቶ ማለት ነው ወደ ከፍታ ወደ ማስተሪ ለመውሰድ ሲመራመር፣ ሲያወጣ፣ ሲያወርድ፣ ሲሰራ የሚውል የማይረቡ ወሬዎችና ነገሮች ማለት ነው የጭንቅላቱ ሜሞሪ እንዲያጣብቡ የማይፈቅድ ሲሆን ወይራስ ማሱ እንደገና ትኩረት ሰጥቶ አንድ ነገርን ማስጨረስ የማይችል ወይም ወደ ማስተሪ ወይም ወደ ከፍታ መውሰድ የማይችል ትኩረቱ በብዙ ነገሮች ማለት ነው ብትንትን ያለበት ውጤቱ ደግሞ አቨረጅ የሆነ ማለት ነው ህዝብ ብለን የምንጠራው ነው። ገባችሁ አይደል? ለምሳሌ ሁለቱም ላንጉጅ መማር ይፈልጋሉ እንበል። ኢሊቱ 30 ደቂቃ ወይም አንድ ሰዓት ሰጥቶ በቀን እኛ ጋር ማራኪ እንግሊሽ ጋር ወይም ብራይት እንግሊሽ ወዘተረፈ ጋር መጥቶ ላንጉጅ ተምሮ ላይክ አድርጎ ፎሎ አድርጎ ሰዓቷ ስትደርስ ወደ ስራው የሚመለስ ሲሆን ወይራስ ማሱ ወይም እንደገና 99%ቱ ላንጉጅ መማር ይፈልጋል፣ ይመጣል፣ ከዛ ስክሮል እያደረገ እያየን ያለ ማለት ነው። ድንገት እቺ ከዚህኛው ጋርና ከዚህኛው ጋር አብራተኛለች የሚል ዜና ይመጣለታል። ተመችቶት ማለት ነው ላይክ እያደረገ እየሳቀ ስክሮል ሲያደርግ ከዛ እነዚህ ይመጣሉ። አልጎሪዝሙ ተሸውዶ ማለት ነው ወዳልሆነ አልባሌ ነገር ይወስደውና ላንጉጅ ሊማር ገብቶ ያው ጀምሮ የሚወጣው ማለት ነው። ይሄ ነው ባይ ዘ ዌይ ይሄ ቪዲዮ ስለ ትኩረት ወይም አቴንሽን ነው። አቴንሽን ወይም ትኩረት የዴዲኬሽን ወይም የመሰጠት እናቷ ስትሆን የስኬት ወይም እንደገና የሳክሰስ እንደገና አያቷ ናት። ልብ በሉ እሺ። ፒስ